እዚህ የምታዩት የአባሸቴ የእርሻ ልማት ነው። እንግዲህ ማሳቸው ነው። እንግዲህ እየተጫደ ነው፣ እየታጨደ ነው ያለው። አስተባባሪው የሰብል ልማት አስተባባሪ አቶ አበባው ይባላሉ። እንግዲህ ወደ 20 የሚደርሱ ወጣቶች ወይም የመንግስት ሰራተኞች በአጨዳ ላይ ይገኛሉ። አባሸቴ ደስ ብሎታል፣ እልል እያለ ነው። አቤ ሞላ ከበደ የግብርና ባለሙያዎች እንግዲህ እንደምታያቸው ናቸው። ከአርሶ አደሩ ማሳ መጥተው ተገኝተው እንደዚህ አይነት ጠንካራ የሆነ አጨዳ እያካሄዱ ነው። አዎ የወረዳችን ባለሙያዎች፣ የመንግስት ሰራተኞች ጠቅላላ ከፍተኛ ተጋድሎ ያደረጉ ነው። የእንስሳት ሀብት ባለሙያውም ጎንበስ ብለው ከጤፍ ጋር ተገናኝተዋል። አይዞን 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 አይዞን። ተንበርክኮ ነው የሚያጭደው አበባው የሚባለው የግብርናው። አታራጋው ይባላሉ ከመንገድ ትራንስፖርት። ነጋ በሚለው ሙዚቃ ነው እንግዲህ አቶ ነጋ ሳይደሰት አልቀረም ብዬ ገምታለሁ። አቶ ነጋ የእንስሳት ሀብት ባለሙያ ናቸው። አቶ ሰጠኝ የአባማር የግብርና ልማት ጽሕፈት ቤት ኃላፊ በጣም ጠንካራ ወጣት ባለሙያዎች ነው የሚገኙት። እንግዲህ በይሁኔ ሙዚቃ ያው ሞቅ ደመቅ እያደረግነው ያለ ነው። አቶ ታጀበ ከአቤ ሞላ አጠገብ ነው ያሉት። ወደፊት እየገፉ ነው። ወደዚህ ከመምጣታቸው በፊት ግን ወደ እስር ቤት ለመግባት ትራፊክ አስፈራርቷቸዋል። እንካስ አቶ እዚህ ተይያለሁ። መስዋዕትነት የከፈሉት አቶ ወንድሜ ነጥላውን ባጨዳ ላይ እጃቸውን በማጭድ ተመተው ለጊዜው እረፍት ወስደዋል።
እዛ ማዶ የሚታዩት ደግሞ የጠጣ የላሞ ወጣቶች ናቸው።